ፓስፖርታችሁን እንዴት ነው ቼክ ማድረግ የምትችሉት? በራሳችሁ መንገድ ማለት ነው፣ ማንንም ሳጠይቁ። እንዴ ፌክ ነው ኦሪጂናል ነው ብሎ ለመለየትም ያስችላቸዋል ማለት ነው። ነገር ግን ቲክቶክ ህግ ስለማይፈቅደው ሼር ኮፒ ሊንክ አድርጉልኝ ዳይ። በመጀመሪያ ጉግል ላይ እንገባለን። ጉግል ላይ ያገባን በኋላ አይሲፒ ስማርት ሰርቪስ ብለን እንገባለን። የመጀመሪያው ማለት ነው። የመጀመሪያው እዚህ ጋር ኦኬ እንላለን። ወርታች እናንሸራትና ፐብሊክ ሰርቪስ የሚለው ይመጣል ማለት ነው። ፐብሊክ ሰርቪስ በሞባይልም ያው ነው፣ አንድ ነው። ከዛ በመቀጠል ፋይል ቫሊዲቲ የሚለውን እንነካለን ማለት ነው። ቀጥሎ ፋይል ነምበር አለ፣ ፓስፖርት ኢንፎርሜሽን አለ፣ ሬዚደንሲ ኢንፎርሜሽን አለ፣ ቪዛ አለ፣ ኢማራት አይዲ አለ። እኛ የምንፈልገው ፓስፖርት ኢንፎርሜሽን እና ቪዛ ከሚለው ላይ እንጫናለን። ከዚህ ጋር ምንድነው የሚያስፈልገን? ፓስፖርት ኤፒ ነምበር ወይም ደግሞ አሁን የመጣው ፓስፖርት ኤኪው ነምበር ማለት ነው። ኤኪው ነምበር አሁን የመጣው ፓስፖርት ኤኪው ነምበር የት ጋር ነው የሚገኘው? እዚህ ጋር አካባቢ ማለት ነው። ኤፒ ነው የኔው የበፊቱ ስለሆነ ኤኪው ነው ያሁኑ ደግሞ ይሄን እናስገባለን። ኤኪው ብለን እናስገባለን ቁጥሩ ማለት ነው። እዚህ ጋር ባስገባ ቲክቶክ ስለማይፈቅድልኝ በመቀጠል እዚች ጋር ሰረዝ ከመሰለችው እንገባና የፓስፖርቱ የሚያበቃበት ቀን ወሩ ቀኑ አለ እዚህ ጋር ማለት ነው። የሚያበቃበት ቀን 27 ቀኑን እናስገባለን፣ ወሩን እናስገባለን። እዚህ ጋር ደግሞ ቀን እንመርጣለን። በመጨረሻ ናሽናሊቲ ነው። ናሽናሊቲ ኢቲኤች ኢትዮጵያ ማለት ነው። ኢቲኤች ነው ይመጣል። ኦኬ እንላለን። ዋናው አስፈላጊነቱ ደግሞ እዚህ ጋር ራይት ማብራት አለብን ማለት ነው። ራይት እንደዚህ ስናበራ ሰርች እንላለን። ኦኬ እዚህ ጋር ቢጫ ምልክቷ እንደምታዩት ቢጫ ምልክት ኖ ዳታ ፋውንድ ካለ ወይም ከታች ኖ ሪከርድ ፋውንድ ካለ ምንም አይነት ሲስተም የለውም ማለት ነው። ምንም አይነት ሲስተም የለውም።